ከመጀመሪያ የነበረው ህይወት ተገለጠ። የተገለጠ ህይወት ያውቃሉ። ስለዚህ ኃጢያትን ሲረዱ መንፈሳዊ ዋርፌርን ሲረዱ ማንኛውም ነገር ሲረዱ ከተገለጠው ህይወት ነው የሚነሱ። እኔና እናንተም በመንፈሳዊ ህይወታችን እያደግን ስንመጣ የህይወታችን ፖይንት ኦፍ ሪፈረንስ የተገለጠው ክርስቶስ ይሆናል። መጽሐፍ ቅዱስ ሲናገር ዓለም አሁን የምናያት ዓለም በብዙ መከራና ጨለማ ያለፈች ዓለም ውስጥ ነው የምንኖረው። አሁን የምናየው ዓለም ቅርጹ ተለይቷል። ዘፍጥረት ላይ የተፈጠረ ዓለም ውስጥ አይደለም አሁን የምንኖረው። ዓለም በውድቀት አማካኝነት በሰው ኃጢያት ምክንያት እንደገና ደግሞ ምድር ከመረገሟ የተነሳ ዓለም አሁን ያላትን መልክ ይዘዋል። ስለዚህ ዓለም ላይ ሰዎች ሁሉ ጊዜ ይጠይቃሉ፣ ጥፋትን ይጠይቃሉ፣ ሞትን ይጠይቃሉ፣ ጦርነትን ይጠይቃሉ፣ ቸነፈርን ይጠይቃሉ፣ የሰዎችን መፈናቀል የሰዎችን የተለያየ ነገር ሰዎች ይጠይቃሉ። ይሄንን ነገር ከመለኮትና ከእግዚአብሔር ሐሳብ ጋር ለማጣመር ብዙ ሰዎች ወይ እግዚአብሔር ላይ ያኮርፋሉ ወይ ራሱ እግዚአብሔር የለም ወይ ደግሞ ቢኖርም ራሱ ይሄንን ለማስወገድ ፍቃደኛ አይደለም የሚል ራሱን የቻለ ሰዎች ፕሪኮንሲቭድ የሆነ አይዲያ ይይዛሉ። የተገለጠውን ህይወት ስንመለከት ግን አንድ ነገር እንመለከታለን። ዓለማት በርሱ ተፈጥረዋል። ስለዚህ የዓለማት ፖይንት ኦፍ ሪፈረንስና ትክክለኛ ዴፊኒሽን የሚገኘው ከሆነው አይደለም ከተገለጠው ነው። ከተገለጠው ዓለማትን መረዳት፣ ከተገለጠው ፍጥረትን መረዳት፣ ከተገለጠው ራሱ እግዚአብሔርን መረዳት። ምክንያቱም እኔን ያየ የተገለጠውን ኢየሱስ ያየ አብን አይቷል ስለሚል። ስለዚህ ክርስቶስ ኢየሱስ የብዙ ነገር መተርጎሚያችን ኪ ነው ማለት ነው። የተገለጠ የብዙ ነገር መፍቻ ነው። ስለዚህ ኖስቲሲዝምንም ለመፍታት የተገለጠ ኢየሱስን ያነሳው የተገለጠ ክርስቶስ እግዚአብሔር ዓለማትን ለመፍጠር ልጁን ካነሳ፣ ዓለማትን በስልጣኑ ቃል ለመደገፍ ልጁን ካነሳ፣ የፊቱ መንጸባረቅና የክብሩ መገለጥ ከፈለገ ልጁን ካነሳ፣ አለት የማዕዘን ራስ ሲፈልግ ልጁን ካነሳ፣ እኔና እናንተም በህይወታችን ማዕከል ክርስቶስ የመጀመሪያው የተገለጠው እዚህ ላይ መቆም እንድንችል እግዚአብሔር ይርዳን። ዓለም ይለወጣል፣ ፍጥረት ይለወጣል፣ ዕውቀት ይለወጣል፣ ሂደት ውስጥ ነው። ይሄ ሞሽን በጨመረ ቁጥር ግን ክርስቶስ ላይ ያለን ነገር እንዳይለወጥ መንፈስ ቅዱስ ይርዳን። ከመጀመሪያ ባለው ነገር ላይ ቤድሮካችን እንዲመሰረት እግዚአብሔር መንፈስ ይርዳን። የአንደኛ ዮሐንስ ምዕራፍ 1 ከ1 እስከ 4 ዛሬ 4 ነገሮችን እናያለን። ሐዋርያው ዮሐንስ ይህንን ትምህርት ለመመከት ያደረጋቸውን ነገሮች መፍትሄዎችን እንመለከታለን። የመጀመሪያው ነገር በመጀመሪያ የሚለውን መያዝ ነው። ክፍሉ ላይ እንደምናየው አንደኛ ዮሐንስ ከ1 እስከ 4 ሁላችንም ቆመን እናንብብና ከዛ በኋላ ትንሽ ደቂቃ ስለምንቀመጥ እንመለከታለን ክፍሉን። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን። ሕይወት ተገለጠ አይተንም አለ እንመሰክራለን። ከአብ ዘንድ የነበረው ለኛም የተገለጠው የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁ እንዲፈጸም ይህንን እጽፍላችኋለሁ። ክብር ሁሉ ለኢየሱስ ይሁን። ሁላችንም እንቀመጣለን። ስለዚህ የመጀመሪያው ሐሳብ የመጀመሪያው ክፍሉ ላይ የምንመለከተው ስለ ሕይወት ቃል ከመጀመሪያ የነበረውን እንጽፋለን። አይገርምም? የብዙ ነገር መፍትሄ ያለው ወደፊት ሳይሆን ወደ ኋላ ነው። ቤዚክ ላይ ነው። ኦሪጂናል የሆነው ነገር ላይ ነው። ምሳሌ ልስጣችሁ። ከመጀመሪያ የነበረውን የመጀመሪያ ሐሳብ እንመልከት። ለአንድ ሰው አንድን ሐሳብ ብትነግሩት ያኛው ለሁለተኛው ሰው ቢነግር 3 4 5 እያለ ሰባተኛ ጋር ብትመለከቱት የመጀመሪያውን ሐሳብ አታገኙትም። በመንፈስ በሞቲቭ በቋንቋ በተለያየ ነገር ተጨምሮ ወይ ተቀንሶ ሌላ መልክ ይዞ ነው የምትመለከቱት። እና ሰባተኛው ሰው ለማስረዳት ምን ትላላችሁ? ቆይ ነገሩ እንደዛ አይደለም ከመጀመሪያ ቆይ ላስረዳት ትላላችሁ። ዮሐንስ እያለ ያለው ከመጀመሪያ ላስረዳችሁ እያለ ነው። በኖስቲሲዝም እምነት ተጠልፎ የነበረውን ክርስትና ዕውቀት ነው፣ በሚስጥራዊ ዕውቀት እንድናለን የሚሉት ኖ። ምክንያቱም ጌታ ኢየሱስ በምድር ከተመላለሰ ከ60 እስከ 65 ዓመት በኋላ ነው እንግዲህ ኖስቲሲዝም የተዋለደው። ስለዚህ በዚህ ጊዜ ኢየሱስ ክርስቶስ በምድር አገልግሎት በስጋ ያገለግልበት ከነበረበት ዮሐንስ መልእክቱን እስከ ጻፈበት ጊዜ ድረስ ከ60 እስከ 65 ዓመት ድረስ ርቀት አለው ተብሎ ይገመታል። በእነዚህ ርቀቶች ውስጥ አንድ ነገር ዲቨሎፕ ተደርጓል። የመጀመሪያው ኢንቴንት ተስቷል። የመጀመሪያው መልእክት ተስቷል። መጽሐፍ ቅዱስ ሁሉንም ስንመለከተው ላልገባን ነገር ፈርዘር መረጃ አይደለም ያለው፣ ቤዚክ ነው ያለው።
ለምሳሌ 400 ዓመት በግብጽ ባርነት ውስጥ የነበረና የግብጽ አማልክቶችን የሚያቀና የተለማመደ 4 ትውልድ ማለት ነው። 400 ማለት 4 ወይም 5 ትውልድ እንመለከታለን። ለስንት ጊዜ የቆየ 400 ምናምን ዓመት ግብጽ ውስጥ የቆየ ህዝብ ሲጀምር የዘፍጥረት መጽሐፍ ለኔና ለናንተ አይደለም። ኢሚዲየት ተደራሲያኖቹ አይሁዶች ናቸው። እንዲህ ብሎ ጀመረ፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። መጀመሪያ የተነገረላቸው ለ400 ዓመት መጀመሪያውን ላጡ ሰዎች ነው። 400 ዓመት ጣዖትን አምላክ ላደረጉ ነው። ፈርዖኖችን እንደ አምላክ ለቆጠረ ህዝብ እግዚአብሔር እንደዚህ አለ። ከመጀመሪያ እግዚአብሔር ለማሳመን እግዚአብሔር ለማስተካከል ፈርዘር ኖሌጅ አያስፈልገውም። ባክ ኖሌጅ ነው የሚያስፈልገው። ባክ ኖሌጅ ካም ቱ ዘ ቤዚክ ወደ መጀመሪያ በመመለስ ውስጥ ነው መፍትሄም ፈውስም ያለው። ስለዚህ ምን አደረገ? በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። እነዚህ የሚያውቁት መጀመሪያ የማንን ነው? የፈርዖንን መጀመሪያ ነው የሚያውቁት። ስታቸሮቻቸውን ነው የሚያውቁት። ጣዖቶቻቸውንና አማልክቶቻቸውን ነው የሚያውቁት። እግዚአብሔር ይሄንን ለማስተካከል በመጀመሪያ የሚል ነገር ሲያስቀምጥ እንመለከታለን። ስለዚህ በመጀመሪያ የሚለው ቃል ሁሉ ጊዜ የሚያሳየን ካም ቱ ዘ ቤዚክ ነው። እግዚአብሔር ሁሉ ጊዜ መጀመሪያ የጀመረውን በሂደት የሚያሻሽል አምላክ አይደለም። እሱ እግዚአብሔር አይለወጥም። ስሙ ይባረክ። ስለዚህ ሁሉ ጊዜ በመጀመሪያ ውስጥ ነው የእግዚአብሔርን ሐሳብ የምናገኘው። በመጀመሪያ ውስጥ ነው የእግዚአብሔርን ዓላማ የምናገኘው። በመጀመሪያ ውስጥ ነው የእግዚአብሔርን ሞቲቭ የምናገኘው። ስለዚህ ፈርዘር ዕውቀቶቻችን ወይም አድቫንስድ የሆኑ ነገሮቻችን አይደለም እግዚአብሔርን ገላጮች የሚሆኑት። ቤዚኩ ነው። ካም ቱ ዘ ቤዚክ። ሌላ በጌታችን በኢየሱስ ክርስቶስ የምድር አገልግሎት ላይ ማየት እንችላለን። ማቴዎስ ወንጌል ምዕራፍ 19 ላይ ጌታ ኢየሱስ ክርስቶስ ጋብቻን በተመለከተ 2 ሸማና ሐሌል የሚባሉ 2 የእስራኤል ጋብቻን በተመለከተ ራሳቸውን የቻሉ አስተማሪዎች አሏቸው። በዘዳግም 4 ላይ ያለውን ጥያቄ 2 ተከፍለው ይረዱታል። ማንም ሰው ባገባት ሴት ላይ እንከን ካገኘ ይለያት የሚለውን ቃል በ2 ነው የሚተረጉሙት። አንደኞቹ ካልፈለገ ይለይ ይላሉ ሻማዎች። ከዛ ሐሌሎች ይሄንን ይላሉ። ሻማይ ደግሞ በፍጹም እንከን ካላገኘበት ወይም ደግሞ ከተቃራኒ ጾታ ጋር ያለ ሪሌሽን ከሌላት በፍጹም ሊለያት አይገባም የሚል 2 ትምህርቶችና 2 መልከታዎች አሉ። ኢየሱስ ክርስቶስ ጠየቁት በማቴዎስ ወንጌል ምዕራፍ 19 የሚጠበቀው ከአንዱ የነገረ መለኮት ትምህርቱ ጋር ነው መቀመጥ ያለበት። አይ ይቻላል ወይ አይቻልም ነው የሚባለው። ኢየሱስ ሲመልስ እንደዚህ አለ፣ ከመጀመሪያ እንዲህ አልነበረም። አሁን የተሰራው ነገረ መለኮት ከመጀመሪያ እንዲህ አልነበረም። እግዚአብሔር በመጀመሪያ እሱ አእምሮ ውስጥ እሱ ልብ ውስጥ የነበረውን የመሳት ውጤት ነው አላቸው። ስለዚህ በመጀመሪያ የሚለው ሲመልስ እናያለን። ስለዚህ ሁሉ ጊዜ በህይወታችሁ ውስጥ ካም ቱ ዘ ቤዚክ። መጽሐፍ ቅዱስ በዚህ የተሞላ ነው። ሪፔንተንስ፣ ሪቫይቫል፣ እነዚህ በሙሉ ወደ መጀመሪያ መመለስ ቋንቋዎች ናቸው። ንስሐ፣ ሪፔንት ማድረግ፣ ወደ መጀመሪያ መመለስ። መጽሐፍ ቅዱሳችን በዮሐንስ ራእይ ላይ ለኤፌሶን ቤተክርስቲያን ከመጀመሪያ ከየት እንደወደቅሽ ተመልከችን ያላት። ስለዚህ መጀመሪያ የነበራትን በማሳየት ነው አሁን ያላትን ማፋታት የፈለገው። ስለዚህ ከየት እንደወደቅሽ ተመልከች፣ ከምንድን ነው የወደቅሽው? ስለዚህ የመጀመሪያን በማወቅ አሁን ያለንን ነገር መለወጥና ማሻሻል ይቻላል። ስለዚህ ብዙ ጊዜ የሚጎድለንን ማምጣት ሳይሆን በመጀመሪያ የጣልነውን ማንሳት ነው ክርስትና የሚጀምረው። ስለዚህ የመጀመሪያ የኖስቲክ ትምህርትን ሪፊዩት ለማድረግ ቤዚክ ላይ ነው የመጣው የመጀመሪያው ላይ። ስለዚህ የመጀመሪያው ላይ ሲመጣ የመጀመሪያው ትምህርት ምንድነው? ህይወት ተገለጠ። እነሱስ ዕውቀት ተገለጠልን ነው። እሱ ግን ምን ይላል? ህይወት ተገለጠ። ስለዚህ ክርስትና ዕውቀት ተገለጠልኝ አይደለም፣ ህይወት ተገለጠ ነው። መጽሐፋችን ይህንን ይነግረናል። ይሄ የአንድ ምሳሌ ከዚሁ መጽሐፍ ቅዱስ ቅድም ዘዳግም 24 ላይ ነው የማቴዎስ ወንጌል ምዕራፍ 19 ጭቅጭቃቸው ትክክል ለመጥቀስ የአንደኛ ዮሐንስ ምዕራፍ 2 ላይ ከቁጥር 13 እስከ 14 ይሄንን መዝጊያ አድርገው ከመጀመሪያ ለሚለው አንድ መዝጊያ እንስራና የተገለጠን ህይወት ደግሞ እንመልከት። የአንደኛ ዮሐንስ ምዕራፍ 2 ከ13 እስከ 14 እንደሚል ቃል አለ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። የመንፈሳዊ እድገት በአንደኛ ዮሐንስ ውስጥ ያሉ ቅዱሳንን እንደ መንፈሳዊ እድገት በሶስት ከፍሏቸዋል። ልጆች ይላቸዋል፣ ጎበዞች ይላቸዋል፣ አባቶች ይላቸዋል። ልጆች ሆይ የልጆች ትልቁ ችግር ከዓለም ስለመጡ እንደገና ደግሞ የሚያወዛግብም ትምህርት የኖስቲሲዝም ትምህርት ስለነበረ ኃጢአትን ማድረግ
ልክ ነኝ ልክ አይደለሁም ኃጢአት አለ የለም የሚል ጥያቄ ነበራቸው ምክንያቱም ኖስቲክ ኃጢአት የለም የሚል ትምህርት ስለነበረ እንዲህ ብሎ ነገራቸው ልጆች ሆይ ኃጢአትን አታደርጉ የእግዚአብሔር ኦሪጂናል ኢንቴንሽን ኃጢአትን እንዳታደርጉ ነው ኃጢአት ብታደርጉ ግን በአብ ዘንድ ጠበቃ አላችሁ ለምን ኃጢአት አደረኩ በሚል ደግሞ ጊልቲነስ ወይም ደግሞ ኩነኔ ውስጥ እንዳይመላለሱ በአብ ዘንድ ጠበቃ አለ ኃጢአትን ብታደርጉ ችግር የለም አይደለም የሚለው የእግዚአብሔር አልቲሜት ኢንቴንሽን ኃጢአትን እንዳታደርጉ ነው ግን ብታደርጉስ በአብ ዘንድ ጠበቃ አላችሁ ጎበዞችስ ክፉን አሸንፋችኋልና ጽፈላችኋለሁ አባቶችስ የአባቶች ችግር ምክንያቱም የአባቶች ችግር ፎርጊቭነስ የአባቶች ችግር አይደለም ምክንያቱም አባቶች ህይወት ተገለጠ ከተባለ ፎርጊቭነስም አብሮ ተገልጧል የኃጢአት ይቅርታም አብሮ ተገልጧል ክፉን ማሸነፍ አብሮ ተገልጧል ክፉ ተሸንፈዋል ኃጢአት ተሸንፈዋል ጨለማ ተሸንፈዋል በማ በተገለጠው ህይወት ይሄ የልጆች ጥያቄ ነው ይሄ የወጣቶች ጥያቄ ነው ይሄ የጎበዞች ጥያቄ ነው የአባቶች ግን አንድ ነገር አለ ከመጀመሪያ የነበረውን አውቃቸዋል ምንድነው ከመጀመሪያ የነበረው ህይወት ተገለጠ የተገለጠ ህይወት ያውቃሉ ስለዚህ ኃጢአትን ሲረዱ መንፈሳዊ ዋርፌርን ሲረዱ ማንኛውም ነገር ሲረዱ ከተገለጠው ህይወት ነው የሚነሱት እኔና እናንተም በመንፈሳዊ ህይወታችን እያደግን ስንመጣ የህይወታችን ፖይንት ኦፍ ሪፈረንስ የተገለጠው ክርስቶስ ይሆናል መጽሐፍ ቅዱስ ሲናገር ዓለም አሁን የምናያት ዓለም በብዙ መከራና ጨለማ ያለፈች ዓለም ውስጥ ነው የምንኖረው አሁን የምናየው ዓለም ቅርጹ ተለይቷል ዘፍጥረት ላይ የተፈጠረ ዓለም ውስጥ አይደለም አሁን የምንኖረው ዓለም በውድቀት አማካኝነት በሰው ኃጢአት ምክንያት እንደገና ደግሞ ምድር ከመረገሟ የተነሳ ዓለም አሁን ያላትን መልክ ይዘዋል ስለዚህ ዓለም ላይ ሰዎች ሁሉ ጊዜ ይጠይቃሉ ጥፋትን ይጠይቃሉ ሞትን ይጠይቃሉ ጦርነትን ይጠይቃሉ ቸነፈርን ይጠይቃሉ የሰዎችን መፈናቀል የሰዎችን የተለያየ ነገር ሰዎች ይጠይቃሉ ይሄንን ነገር ከመለኮትና ከእግዚአብሔር ሐሳብ ጋር ለማጣመር ብዙ ሰዎች ወይ እግዚአብሔር ላይ ያኮርፋሉ ወይ ራሱ እግዚአብሔር የለም ወይ ደግሞ ቢኖርም ራሱ ይሄንን ለማስወገድ ፍቃደኛ አይደለም የሚል ራሱን የቻለ ሰዎች ፕሪኮንሲቭድ የሆነ አይዲያ ይይዛሉ የተገለጠውን ህይወት ስንመለከት ግን አንድ ነገር እንመለከታለን ዓለማት በርሱ ተፈጥረዋል ስለዚህ የዓለማት ፖይንት ኦፍ ሪፈረንስ እና ትክክለኛ ዴፊኒሽን የሚገኘው ከሆነው አይደለም ከተገለጠው ነው አሜን ነው ስለዚህ ከተገለጠው ዓለማትን መረዳት ከተገለጠው ፍጥረትን መረዳት ከተገለጠው ራሱ እግዚአብሔርን መረዳት ምክንያቱም እኔን ያየ የተገለጠውን ኢየሱስ ያየ አብን አይቷል ስለሚል ስለዚህ ክርስቶስ ኢየሱስ የብዙ ነገር መተርጎሚያችን ኪ ነው ማለት ነው የተገለጠ የብዙ ነገር መፍቻ ነው ስለዚህ ኖስቲሲዝምንም ለመፍታት የተገለጠ ኢየሱስን ያነሳው የተገለጠ ክርስቶስ እግዚአብሔር ዓለማትን ለመፍጠር ልጁን ካነሳ ዓለማትን በስልጣኑ ቃል ለመደገፍ ልጁን ካነሳ የፊቱን መንጸባረቅና የክብሩን መገለጥ ከፈለገ ልጁን ካነሳ አለት የማዕዘን ራስ ሲፈልግ ልጁን ካነሳ እኔና እናንተም በህይወታችን ማዕከል ክርስቶስ የመጀመሪያው የተገለጠው እዚህ ላይ መቆም እንድንችል እግዚአብሔር ይርዳን ዓለም ይለወጣል ፍጥረት ይለወጣል ዕውቀት ይለወጣል ሂደት ውስጥ ነው ይሄ ሞሽን በጨመረ ቁጥር ግን ክርስቶስ ላይ ያለን ነገር እንዳይለወጥ መንፈስ ቅዱስ ይርዳን ከመጀመሪያ ባለው ነገር ላይ ቤድሮካችን እንዲመሰረት እግዚአብሔር መንፈስ ይርዳን ስለዚህ ይሄ ዕውቀት ያናወጣቸው ነበር የሚመጣው ነገር ያናወጣቸው ነበር የዕብራውያንም ጻፊ ሲናገር እሱ ነው ያለው አይደል ይሄ ነውጥ ይቀጥላል አለ ሰማይም ይቀጥላል ምድርም በፊት የተናወጠው ምድር ነው አሁን ሰማይም ጨምሮ ይናወጣል ግን የማይናወጥ አለት አለ የማይናወጥ መንግስት አለ እሱ ክርስቶስ ነው ኢቭን ከቅዱሳን ጋር ያለን ግንኙነት ስለ አገር ያለን መልከታ ስለ ብዙ ነገር ያለን ፐርስፔክቲቭ ለምንድነው ዳይሉትድ የሆነው እንደ አማኝ ለምን ምክንያቱም ፖይንት ኦፍ ሪፈረንሳችን ብዙዎቻችን ዕውቀት እንጂ የተገለጠው ክርስቶስ አይደለም ማንንም የሚናገር ቢኖር እንደዚህ መገለጥ ያወራ ማንንም የሚያወራ ቢኖር ማንንም የሚረዳ ቢሆን ነገሮችን በክርስቶስ በኩል ይረዳ በክርስቶስ በኩል መረዳት ይሁንልን በመጀመሪያ ይሄ ነው ትርጉም በመጀመሪያ ያለው ነገሮችን የምንረዳበት በዚህ መልኩ እንዲሆን ይፈልጋል ምክንያቱም ይሄንን ስንመለከት አንዳንዶቹ የሜታፊዚክስ ፕሪሳፖዚሽን ስለነበራቸው ነው ቸርች ውስጥ መጣው አሁን የምንመል ስለ ሰው ያላቸው ምልከታ ስለ አውንታዊ እወጃ ያላቸው ምልከታ ኮንፌሽን ፌዝ ሰው ማን ነው የሚሉ ትምርቶች በሙሉ ያዋለደው ትምርት ለምንድነው ብትሉ ከበስተጀርባ እናት የለውም አባት የለውም ትምርቱ በምን ተዋለደ ብትሉ ግን ሰዎች ከሚያምኑት የእግዚአብሔር ቃል ላይ መጣው ስለተረጎሙበት ነው ነገሩ ግን መሆን ያለበት ከክርስቶስ ወደ መጽሐፍ ነው መምጣት ያለብን እስቲ አሜን እንጂ በባክግራውንድ ሁላችንም እንለያያለን ከክርስቶስ ስንነሳ ግን ኮመን ግራውንድ ይኖረናል ስለዚህ ብዙ ነገሮችን ስንረዳ
ከምንድን ነው የምንረዳው ብለን ስናስብ ብዙዎቻችን የምንረዳው ወይ ከግላችን ወይ ከሚመቸን ወይ ካወቅነው ወይ ከሰማነው ወይ ከምንፈልገው ነው። ግን መሆን ያለበት ከተገለጠው ህይወት ነው። ስሙ ይባረክ። ምናልባት ኖስቲሲዝምን እኔ አሁን እንዳወራው ተራሱ ዲቴል ማውራት አላስፈልገውም። ቀጥታ የገባው ህይወት ተገለጠ። በመጀመሪያ ህይወት ተገለጠ። ከመጀመሪያ የነበረው እንናገራለን። ምንድነው ከመጀመሪያ የነበረው? ህይወት ተገለጠ። አንዳንድ ጊዜ ሰዎች አጋጥሞኝ ያውቃሉ። ቤት የሚገዙ ሰዎች እና ቤት ሊገዙ ሲሄዱ ቤቱ መግቢያው መውጫው የበሩ ስፋት የክፍሉ የቤት መስፋት ጠባብ የሆኑ ብዙ ቤቶች አንድ ጊዜ አየሁኝ እና ፍኖተ ካርታውን ግን ይሄ ብሉፕሪንቱን ስናየው ግን ቤቱ ሌላ ነው። አንዳንድ ጊዜ አያችሁ ከብሉፕሪንቱ ውጪ ብዙ ነገሮችን ስለምናይ ከብዙ ነገሮች እንነሳለን። ከኦሪጂናል ከተነሳን ግን ከብሉፕሪንት ኢንጂነሩ ውስጥ ያለ ኢንቴንት። ስለዚህ እግዚአብሔር ማይንድ ውስጥ ያለው የተገለጠ ህይወት ነው። እግዚአብሔር ልጁን እንደገለጠ ነው የሚያውቀው። በዚህ ከተገለጠ ህይወት መነሳት ይሁንልን። ታዲያ በመጀመሪያ የነበረው ምንድነው ስንል የተገለጠ ህይወት በመጀመሪያ የነበረው የህይወት ነው። ስለዚህ ሚስጥራዊ ዕውቀት አይደለም ክርስትና። መሰረቱ ሚስጥራዊ ዕውቀት አይደለም ክርስትና። ሶቶሪክ ኖሌጅ አይደለም። በሌሊት በቪዥን በኦፒኒየን በድሪም የምናገኘው አይደለም። የተገለጠ በታሪክ ውስጥ የተከሰተ አምላክ ሰው ሆኖ የታየበት በስጋ መልበስ ውስጥ ራሱን ዲስፕሌይ ያደረገበት የተገለጠ ህይወት ነው። እግዚአብሔር ራሱን በልዩ ልዩ መንገዶች ገልጧል። እግዚአብሔር ራሱን ያለ ምስክር አልተውም። at the same time ግን እግዚአብሔር ራሱን ካልገለጠ ደግሞ የማይታወቅ አምላክ ነው። እግዚአብሔር ራሱን ያለ ምስክር አለመተውም ብቻ አይደለም ማወቅ ያለብን። እግዚአብሔር ራሱን ካልገለጠ የሚታወቅ አምላክ አይደለም። እግዚአብሔርን በእውቀት ማወቅ እግዚአብሔርን በልምምድ ለማወቅ መሞከር ትክክለኛ አይደለም። እግዚአብሔር በመጀመሪያ እንደ ሮሜ መጽሐፍ ምዕራፍ 1 ቁጥር 20 ላይ በፍጥረት ታወቀ ይላል። በፈጠረው ፍጥረት እግዚአብሔር በፈጠረው ፍጥረት ስለሱ ሊታወቅ የሚገባው ግልጥ ነበር። እግዚአብሔርን ላለማወቅ በወደዱ መጠን ይላል ለማይረባ አእምሮ አሳልፎ ሰጣቸው። ይሄ ለማይረባ አእምሮ አሳልፎ ሰጣቸው ማለት አሳበዳቸው አእምሮአቸውን ነካ ምናምን ማለት አይደለም። ለፍቃዳቸው ተወ ማለት ነው። ስለዚህ ሰው ለፍቃዱ ሲታው ክብሩን በነውር ይገልጣል። እዛ ክፍል ላይ ክብራቸውን በነውር ነው የገለጠው። ለምን? የኔና የናንተ ክብር የእግዚአብሔር መገለጥ ነው። የኔና የናንተ ክብር እግዚአብሔር ተገልጦ ማየት ነው። ሰው ለዚህ ነው የተሰራው። ኤክሰለንሲ የሚለውን ቋንቋ ስንመለከት ያምቦሃ ጠርሙስ ኤክሰለንሲው ዘይት ሲይዝ አይደለም። ያምቦሃ ጠርሙስ ኤክሰለንሲው ውሃ ሲይዝ አይደለም። ያምቦሃ ጠርሙስ ለተሰራበት አምቦሃን ሲይዝ ነው። ሰው ዴሪቬቲቭ ነው። ሰው ሸክላ ነው። ሰው ፍጡር ነው። የሰው ክብር የእግዚአብሔር ክብር ነው። ሰው ተናጠል ክብር የለውም። የከበረው ክርስቶስ በሱ ሲከብር ከክርስቶስ ጋር አብሮ ይከብራል። የተናጠል ክብር የለንም። ክብራችን የከበረውን ስናከብር ነው። የተሰራነው ያ የከበረውን ልናከብር ነው። ስለዚህ ኮምፓቲቢሊቲያችን ለዚህ ነው የተፈጠረው። ሰው ኃጢአት ሰራ ሲባል ከእግዚአብሔር ክብር ጎደለ ነው ሌላው ቋንቋ። ስለዚህ የሰው ክብር አንድ ነው። የሰው ክብር የከበረው እግዚአብሔር በሰው ላይ ከብሮ መታየቱ ነው። የብቻ ተናጠል ክብር የለንም። የከበረው መዝገብ በእኛ ሲገኝ ሸክላው ይከብራል። ኤክሰለንሲ የምንለው የቢላ ኤክሰለንሲ መቆረጡ ነው። የቢላ ኤክሰለንሲው ሳሎን መቀመጡ አይደለም። አንድ ነገር ለተፈጠረለት ነገር ሲሰራ ነው ኤክሰለንሲ የምንለው። የሰው ልጅ ኤክሰለንሲ ያለው ግሎሪየስ የሆነውን ክራይስትን በህይወቱ ላይ ሲያከብር ብቻ ነው። ስሙ ይባረክ። ስለዚህ ሚስጥራዊ ዕውቀት፣ ሐሳብ፣ ምልከታ፣ ድሪም፣ ቪዥን ተገለጠልን የሚል ነው የኖስቲሲዝም አስተምሮ። የተገለጠ ክርስቶስን ይነግራል። ስለዚህ ተገለጠ ሲል ለዛው በእውቀት ደረጃ ተገለጠልን አይደለም የሚለው አይተነዋል። ማየት ብቻ አይደለም ነክተነዋል። ነክተነዋል ብቻ አይደለም አብረነው ወተን ገብተናል። ያየነውን ነው የሰማነውን ያየነውን የነካነውን ወይም የዳሰስነውን የተገለጠውን ህይወት ክርስቶስን እንሰብክላችኋለን። ክብር ሁሉ ለኢየሱስ ይሁን።
ስለዚህ እግዚአብሔር በፍጥረት ውስጥ ራሱን ገልጧል፣ በመጽሐፍ ቅዱስ በእግዚአብሔር ቃል ተገልጧል። ምክንያቱም ይሄ የተገለጠው ክርስቶስ ያዩት ሐዋርያቶች ናቸው። ስለዚህ እንጽፍላችኋለን ነው የሚለው። የሐዋርያትን ጽሑፍ አልቀበልም፣ እግዚአብሔር ግን ያለ ሐዋርያት ጽሑፍ ተገልጦልኛል የሚል ሰው ሌላ ኢየሱስ ነው የሚሰብከው። መገለጥ ክርስቶስ ተገለጠ፣ ለበጎ ሐዋርያት ተገለጠ፣ የበጎ ሐዋርያት ለኛ ጻፉት። ስለዚህ መገለጥን ሃይራርኪውን የሚያስት ሰው አንዳንድ ሰው የክርስቶስን መገለጥ ያለ እግዚአብሔር ያለ ሐዋርያት ያለ መጽሐፍ ቅዱስ መገለጥ አለኝ የሚል ሰው መገልበጥ ነው ያለው፣ መገለጥ አይደለም። ምክንያቱም ይሄ የተገለጠ ህይወት የተገለጠው ለበጎ ሐዋርያት ናቸው። ኦተር ተደርገዋል፣ ተጠርተዋል። እነሱ የገለጡትን ደግሞ መንፈስ ቅዱስ ለኛ አብሮት ያደርገዋል ወይም ኢንስፓይሬሽን ይሰጠናል። ስለዚህ ይሄ መደዳ በጣም መጠበቅ አለበት። ማን ነው አብሮትን ይሰጠናል? ለነሱ እግዚአብሔር ሲጽፉም ኢንስፓየር አድርጓል፣ ሲመለከቱም አይመሰከር ናቸው። እኔና እናንተ ጋር ደግሞ በአብሮት ደረጃ ይመጣል። እኔ ያለ መጽሐፍ ቅዱስ የሚገርማችሁ ያለ መጽሐፍ ቅዱስ ወይም ደግሞ ያለ ምናምን ክርስቶስ ተገልጦልኝ መራኝ የሚሉ ሰዎች አሉ። እሺ ብዙ አልገባም ትቻለሁ። እንደዛም ተገልጦልን ዳንን የሚሉ ሰዎች አሉ። እና ከዳኑ በኋላ ስትጠይቋቸው እሺ እንደሱ በህልም ተገለጠ ሬር ነው። እንዲህ አይነት መገለጦችን እግዚአብሔር ላይገልጥ ይችላል ብዬ ባላስብም ሬር ነው። የእግዚአብሔር ግን ፎርማል መገለጦች ግን እነዚህ ናቸው። የተገለጠ ኢየሱስ በሐዋርያት የተጻፈ ለኔና እናንተ ደግሞ መንፈስ ቅዱስ በውስጣችን ሆኖ የሚያበራው እጃችን ላይ ያለ መጽሐፍ ነው። የእግዚአብሔርን ቃል የሚያናንቅ ትውልድ ወይም ደግሞ የእግዚአብሔርን ቃል የሚያጣጥል ትውልድ የደብተራ መጽሐፍ ስለሚያነብ ነው። ከዚህ ውጭ ያለው መጽሐፍ የደብተራ መጽሐፍ ነው። እግዚአብሔርን በተመለከተ ሌላ መጽሐፍ የሚያወራ ከሆነ የኖስቲክ ቡክ ሊሆን ይችላል፣ የሚቴዎሎጂ ቡክ ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ አትራክሽን ፓወር ሊሆን ይችላል፣ ወይም ደግሞ ኮች ሃቢት ሊሆን ይችላል። እሱ የጥንቆላ መጽሐፍ ነው። የእግዚአብሔር ቃል ይሄ ነው። አሜን ነው። ስለዚህ መጽሐፍ ቅዱስ ከወደቀበት ልናነሳ ይገባል። የእግዚአብሔር ቃል መያዝ የሚገባውን ፖዚሽን ቸርች ልታስይዘው ይገባል። ይሄ ቤተክርስቲያን አይደለችም። ይሄ መጽሐፍ ቅዱስ የደረሰችው ይሄ መጽሐፍ ነው ቤተክርስቲያንን የፈጠራት። መጽሐፍ ቅዱስን የፈጠረችው ቸርች አይደለችም። የዚህ መጽሐፍ ደራሲ መጽሐፉ ስለራሱ እንደዚህ ይናገራል። አባቶች በእግዚአብሔር መንፈስ ተነድተው ጻፉኝ ይላል። ስለዚህ መጽሐፍ ቅዱስም ያለበትን ፖዚሽን ነቅሎ ማውጣት የተፈለገበት ምክንያት ሰው የሚፈልገው ለመክተት ነው፣ የሚፈልገው ሊያወራን ነው። አንድ ሰው እንዲህ ብሎኛል፣ ኢየሱስ ሰይጣን በአዳም አካል ላይ ተገልጦ መጣ አለኝ። አዎ፣ ምክንያቱም የውድቀት ህይወትን በአዳም ነው ያየነው። አዎ፣ የመዳን ህይወትን ደግሞ በክርስቶስ አይተናል። ስለዚህ በአካል የተገለጠው ህይወት ሰጪ ሆኖ እኛ ውስጥ አለን። ስለዚህ በአካላችን ክርስቶስ ስለተገለጠ ይሄ መጽሐፍ ያስፈልገንም ይላል። ስለዚህ በአካል የተገለጠው እውነት ነው። የክብር ተስፋ ያለው ክርስቶስ በአማኝ ህይወት ውስጥ አለ፣ እውነት ነው። ግን አንተ እንደዚህ መጽሐፍ ኢንስፓየርድ አይደለም። በሂደት ውስጥ እየተሰራ የፍቅር ቤት የሚንኮሻኮሽ የትትና ቤት የሚንገጫገጭ ነህ። እኔም እንደዛው ነኝ። ስለዚህ እኔ ከመጽሐፍ ቅዱስ በላይ ልሆን አልችልም። የዚህ መጽሐፍ እኔን ይመራኛል እንጂ እኔ ይህንን መጽሐፍ አልመራውም። እኔ ለዚህ መጽሐፍ ቅዱስ ሰብክ ታማኝ ሆኜ ክፍሉን ማብራራት አለብኝ። የተገለጠ ህይወት የሚለው መጽሐፉን እኔ ተፈለኩበት እንደ ገደል ማሚቶ የመጽሐፍ ላብራራ እንጂ በዚህ መጽሐፍ ላይ ልሰለጥን አልተጠራውም። በደንብ ስሙኝ። ቤተክርስቲያን አይደለችም ይሄ መጽሐፍ የሰራችው። ይሄ መጽሐፍ ነው ቤተክርስቲያንን ያዋለዳት። ከዚህ መጽሐፍ ውጪ የተሰራች ቤተክርስቲያን ራሱ እግዚአብሔር ቤተክርስቲያን ላይ ላት ይችላል። ስለዚህ መጽሐፍ ቅዱስን እያብጠለጠሉ ማውጣት፣ የእግዚአብሔርን ቃል ድርሻ ማሳጣት ልከኛ አይደለም። ይሄን ቃል ፊደል ነው ማለት ልከኛ አይደለም። ይሄ ቃል ፊደል የተባለበት ትልቁ ምክንያት ያለ እግዚአብሔር መንፈስ ስንረዳው ነው ፊደል የሚሆነው። ዘፍጥረት ጀምሮ እስከ ራእይ መጽሐፍ ድረስ የእግዚአብሔር መንፈስ የጻፈው የእውነት መጽሐፍ ነው። መጽሐፍ ፊደል የሚሆነው መቼ ነው? ያለ እግዚአብሔር መንፈስ ለግል ምኞቶቻችን ሲተረጎም ብቻ ነው። ስሙ ይባረክ። ስለዚህ ተሰርቶ ያላለቀውን ህይወት የሚሰራ ጠሪቃችን የእግዚአብሔር ቃል ነው። ስለዚህ መጽሐፍ ቅዱስ ከወደቀበት ቦታ አንሱት። የእግዚአብሔር ቃል የህይወታችሁ ጂፒኤስ ነው። የእግዚአብሔር ቃል ክርስቶስን ያስተዋወቀን ይሄ ነው። እኛ ያወቅነው ኢየሱስ በቃሉ ውስጥ ነው። እኛ ያወቅነው ክርስቶስ ለዛ ነው። ሐዋርያትንም ያወቅናቸው በዚህ መጽሐፍ ነው። እግዚአብሔር ራሱ ያወቅነው በዚህ መጽሐፍ ነው። ይሄ መጽሐፍ ነው የነገረን። ስሙ ይባረክ። ስለዚህ ይሄ የተገለጠ የእግዚአብሔርም ቃል መያዝ የሚገባውን ቦታ መያዝ አለበት ማለት ነው። መጽሐፍ ቅዱሳችን ይሄን ስለሚናገር ነው። ስለዚህ በዘመናት መካከል መጽሐፍ ቅዱስ ላይ ብቻ አይደለም ተግዳሮት ያለው። ኢየሱስ ክርስቶስ የተገለጠ የእግዚአብሔር መገለጥ ሆኖ መጥቷል። ይሄንን መገለጥ አምላክ በሥጋ አልተገለጠም፣
ስጋ ክፉ ነው መንፈስ መልካም ነው የሚሉ የኖስቲክ አስተማሪዎች በስጋ የተገለጠውን እግዚአብሔርን ቻሌንጅ ያደርጉት ነበር። መጽሐፍ ስለነዚህ ሰዎች በተገለጠው ፍጥረት ውስጥም እግዚአብሔርን ለሳቱት፣ በመጽሐፍ የተጻፈውንም እግዚአብሔር ለሳቱት፣ እንደገና ደግሞ በክርስቶስ በኩል የተገለጠውን እግዚአብሔር ለሚስቱ ሰዎች የዚህ ዓለም ገዢ አሳወራቸው የሚል ቃል ነው የሚጠቀመው። እግዚአብሔር አይኖቻችንን ያብራ። አይኖቻችን ከተከፈቱ እኮ እግዚአብሔር በፍጥረት አሁንም ይናገራል። እግዚአብሔር በፍጥረት ያጽናናናል። ጌታ ኢየሱስ ክርስቶስ ድንገት እየሄደ ያስተማራቸው እያለ በየሙክራባቸው መጽሐፍ ገልጦ እንዳስተማረ የብሉይ ኪዳን መጽሐፍ ከ12 ዓመት ጀምሮ ይሄን መጽሐፍ ጠንቅቆ ማወቁ ብቻ አይደለም፣ በሄደበት ስፍራ ላይ በፍጥረት ያስተምራቸው ነበር። ዝናብን ያሳያል በኃጢአተኞችና በጻድቃን ጸጋን ሲያስተምር፣ በኃጢአተኛውም በጻድቃኑም ላይ ፀሐይ ይወጣል። ስለዚህ እግዚአብሔር ምን አይነት አምላክ ነው? በፍጥረት አሁንም ይናገራል። ፀሐይን ስታዩ ምን ትማራላችሁ? ዝናብን ስታዩ ምን ትማራላችሁ አላቸው። አዋፋትን ደግሞ አሳያቸው። እግዚአብሔር ያበላል፣ እግዚአብሔር ያጠጣል ብላችሁ ዝለሉ አለ። ለምን? እግዚአብሔር አይዘሩም አያጭዱም፣ ግን ያበላችኋል። እግዚአብሔር ያኖራል በሉ። ከምን ተምራችሁ? ከዚህ ተምራችሁ። እግዚአብሔር ያለብሳል በሉ። በምን አይተን? በወፎች በፍላወሮች አይታችሁ፣ በአበቦች አይታችሁ። አበቦች የለበሱትን አይነት ልብስ ሰለሞን እንኳን ይሄን ሁሉ ወርቅ ኖሮት ይሄን ሁሉ ጥበብ ኖሮት በጥበብም ሆነ በገንዘብ ያልገዛውን ልብስ አዋፋት ማን ነው ፍላወሮች ወይም ደግሞ አበቦች ለብሰውታል። ግን በሶስተኛው ቀን ይጠወልጋል። እነሱን እንዲህ ካኖረ ለነሱ ፈጣሪያቸው፣ ላንተ ግን አባት ነው። ኤሎሂም ብቻ አይደለም እግዚአብሔር። ኤሎሂምነቱን ፈጣሪነቱንማ የጨለማው ዓለም ያውቃል፣ ይንቀጠቀጥለታል። እግዚአብሔር የኪዳን አምላክ ነው፣ የሪሌሽን አምላክ ነው። ኬር የሚያደርግ ለኑሮና ለህይወታችሁ ኬር የሚያደርግ። ስለዚህ ተፈጥሮ አይታችሁ ዝለሉ። ለምን? በእናንተ ያለው የእግዚአብሔር መንፈስ በተፈጥሮ ውስጥ ያለውን ኦሪጂናል ኢንቴንት ያውቃል። እግዚአብሔር በምን ልብ እንደፈጠረ፣ እግዚአብሔር ማን እንደሆነ በፍጥረት ውስጥ የተገለጠውን የሚተረጉም እኛ ውስጥ የጌታ መንፈስ አለ። ዛሬ መንፈሳችሁ ሴንሲቲቭ ከመሆኑ የተነሳ በፍጥረት የተገለጠውን ሁሉ መንፈስ ቅዱስ በፍጥረት ይናገራችሁ። ስስ ያርጋችሁ። እግዚአብሔር ለድምጽ ስስ ያርጋችሁ። እግዚአብሔር በነገሮች ሁሉ አካባቢያችሁ ያለውን ሁሉ ድምጽ ያርገው፣ ትምህርት ቤት ያድርገው። ኢየሱስ ያድናል። ድምጽ ይሁን አካባቢያችሁ። ያንዳንዱ ነገር እያወጣ ክብሩን ይናገር። መዝሙረኛው ዳዊት እየዘመረ ያለ በመንፈስ ነገሮችን መመልከት ሲጀምር ሰማያት ክብርን ይገልጣሉ አለ። ሰማያት ፍጥረታት ሁሉ ስላንተ ያወራሉ አለ። ሁሉ ድምጽ ነው። ለምን? ሁሉ ከእግዚአብሔር ወጥቷል። ሁሉ በእግዚአብሔር ተፈጥሯል። ሁሉ እጁ አለበት፣ ሁሉ ጥበቡ አለበት፣ ሁሉ ዕውቀት አለው። ሁሉ እግዚአብሔር ባይሆንም ሁሉ ግን የእግዚአብሔር ናቸው። ሰማያት ክብሩን ያወራሉ። ይሄንን ዘምረን ሊሆን ይችላል። ስንወጣ ግን ሰማያት ሰፈር፣ መንደር፣ ድንጋይ ያወራል አለ መጥምቁ ዮሐንስ። ድንጋይ ያወራለታል አለ። ድንጋይ ይከተለዋል። ከነዚህ ድንጋዮች አንዱን ያነሳል አለ። ስሙ ይባረክ። እግዚአብሔር ለመንፈሱ ሴንሲቲቭ ያርገን። የምናያቸው ሁሉ ድምጽ ይሁኑልን። ሁሉ ምሳሌያችን ይሁን ልዑሉን ለመግለጥ፣ የእግዚአብሔርን ክብር ያለ መጋረጃ ለማየት። በፍጥረት በእግዚአብሔር ቃል ውስጥ እግዚአብሔር ይናገራችሁ። ቃሉ ያስደንግጣችሁ። እግዚአብሔር እንደዚህ አለ፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ የምትሰሩልኝ ቤት ምን አይነት ነው አለ። ግን መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ የእግዚአብሔር ቃል እናንተ ጋር ቪው አይሁን። እግዚአብሔር ቃል እናንተ ጋር ምልክት አይሁን። የእግዚአብሔር ቃል እናንተ ጋር መሰልጠኛ መታወቂያ አይሁን። የእግዚአብሔር ቃል መደንገጫ አይሁን። ልባችሁ ይደንግጥ። የእግዚአብሔር ቃል ሲገባ ውስጣችሁ ልባችሁ ይደንግጥባችሁ። መንፈሳችሁ በዚህ ቃል ይያዝባችሁ። እግዚአብሔር ሆይ ቃልህ እንደ ጥሬ ዕቃ ዛሬም ድምጽ ይሁንልን። በቃል ተናገረን። የቃል ደጆች ይከፈቱልን። ተራሮችን እየዘለለ ይምጣ። ኮረብቶችን እየዘለለ ተግዳሮቶችን እየዘለለ ቃል ይምጣ። ሰው በእንጀራ ብቻ አይኖርም። ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃልም ነው። ይሄ ቃል የእግዚአብሔር ቃል ነው። ይሄ ቃል የውዴ ቃል ነው። ይሄ ቃል ሕያው ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። በጣም ልትለዩት ገባድ የሆነ ከመንፈሴ ነው ከነፍሴ ነው ስሜቴ ነው ፍቃዱ ነው ብላችሁ ከምትለዩበት ይሄ ሰይፍ ነው ይለዩዋል። መንፈስንና ነፍስን ይለያል ይላል። የኔና የናንተ መገረዝ እኮ
የዕብራውያን ጸሐፊ ሰይፍ ነው ብሎ ሲናገር የብሉይ ኪዳን ካህን ሰይፍ ስለሚይዝ እኮ ነው፣ ስለሚበልተው ነው እኮ። ይሄንን እንስሳ በልቶ መስዋዕት ስለሚያደርገው ነው። የኔና እናንተ ግን ሰውነታችን ነው ሕያው መስዋዕት ሆኖ የሚቀርበው። የእግዚአብሔር ቃል እንዴት እንደሚበልጥ ታውቃላችሁ? ይሄ በእጅ ያልሆነ መገረዝን ያደርግልናል። በእጅ ያልሆነ በመንፈስ የሆነ መገረዝን ያደርጋል። በሌላ አማርኛ በፊት የምትፈልጉት ዛሬ እናንተ ጋር ፍላጎቱ የለም። ለምንድነው ፍላጎቱ የሌለው? ችላችሁበት በቅታችሁበት ኃጢአትን የማሸነፍ አቅም ኖሯችሁ አይደለም። ቃሉ የመበለት አቅም አለው። ቃሉ የልብ ግዝረትን ያደርጋል። በልባችሁ ላይ የተንጠለጠለ ነፍሳችሁን የሚጎትት ቀን ከሌሊት አድርገኝ ያዘኝ ሂድ ፕራዮሪቲ ቫልዩ የሆነውን ነገር ቃሉ ሲመጣ ይቆርጠዋል። ስለዚህ ነው ቃሉን የሚሸሽጉት አባቶች። ስለዚህ ነው የውዴን ቃል የሚራቡት። ቃልን አሰላስላለሁ የሚሉት ይሄንን ነው። ዛሬ በእውነት እነግራችኋለሁ የእግዚአብሔርን ቃል የሚያልፍ የሰው ችግር የለም። ስሙ ይባረክ። ለዚህ ነው ይሄንን የህይወት ቃል ይለዋል። የህይወት ቃል የቃል ስራ ምንድነው? የቃል ስራ አሁን ለምሳሌ እኔ በቃሌ ያወራው ሳለው ስሜቴን፣ ዕውቀቴን፣ ፍላጎቴን፣ እይታዬን በቃል አከፋፍላለሁ። ቃል ኮሙኒኬት ማድረጊያ ስለሆነ አሁን ግን እግዚአብሔር ራሱን የሚገልጥበትና ራሱን የሚያሳይበት ህይወት ቃል ነው ይለናል። ወይም በሌላ አማርኛ የተገለጠ ስብዕና ያለው ማንነት ተገልጧል ነው የሚለው። የህይወት ቃል የሚለው ለዚህ ነው። የተገለጠውን ክርስቶስ በስጋ የመጣበትን ህይወት ለማመልከት ነው ቃል ስጋ የሆነበትን። ወይም ደግሞ የህይወት ቃል የሚለው ይህን እንመለከታለን። ስለዚህ ክርስቶስ የእግዚአብሔር ሐሳብና የልብ መገለጥ ነው። ዛሬ አንድ ነገር በደንብ ልንገራችሁ። የሚያስፈልገ ሌላ መገለጥ አይደለም። የተገለጠውን ክርስቶስ የምናይበት የልቦና አይን መብራት ነው። ስቲክ ኤንድ ፎከስ። ብዙ ምልከታዎች አሉ። በጣም አእምሯችን ልክ ስሜታችን አንድን ነገር እንደሚናፍቅ አእምሯችን ዕውቀትን የመናፈቅ አቅም አለው። ደስ ይሏል አዳዲስ ነገር እና አእምሯችን አዳዲስ ነገር ይፈልጋል። ዛሬ በመናቀው የማንሸቀጠውና የማንለውጠው ክርስቶስ ኢየሱስ ቤዚካችን ነው። የሁሉ ነገር ምልከታችን ፖይንት ኦፍ ሪፈረንሳችን ነው። ስሙ ይባረክ። ስለዚህ ነው በክፍሉ ላይ ደጋግመው እሱ ክርስቶስ መሆኑን የማይቀበል በስጋ መምጣቱን የማይቀበል አንቲክራይስት ነው፣ ሐሰተኛ ነው፣ ዲሲቨር ነው፣ አታላይ ነው የሚለው ለዛ ነው። አንደኛ ዮሐንስ ምዕራፍ 2:22-24 ያለውን ስለተገለጠ ማንነት ልንገራችሁና ልዝጋ። ክርስቶስ አይደለም ብሎ ኢየሱስን የሚክድ በቀር ውሸተኛ ማን ነው? አብና ወልድን የሚክድ ይህ በክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳን የለውም። በወልድ የሚታመን አብ ደግሞ አለው። እናንተ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድ በአብ ትኖራላችሁ። ከመቼ የሰማችሁት? ከመጀመሪያ የሰማችሁት። በአዲስ ሪፕሌስ የማይደረግ ፋሽኑ የማያልፍበት አንድ ወቅት ተጠቅመን የማያረጅ ተራ በተራ በሌላ የማንተካው ካፋችን የማይጠፋው የተገለጠው የናዝሬቱ ኢየሱስ ነው። ክርስቶስ ኢየሱስ ሰው ከሰለቸው ህመም ላይ ነው ያለው። ሰው ክርስቶስን ሊለውጥበት የሚችል ሌላ ምልከታ ካለው መንፈሳዊ ርጅና ውስጥ ነው ያለው እንጂ መንፈሳዊ ፕሮግሬሽን ውስጥ አይደለም ያለው። መንፈሳዊ ፕሮግሬሽን ውስጥ ካለን ማሳየው ምን እንደሆነ ታውቃላችሁ? አንተንና የትንሣኤውን ኃይል እንዳውቅ በሞትም እንድመስል። ኢየሱስ ሞቱ የሚኮረጅ ነው አይደለም ኑሮ። በሞቱ እንኳን እንድመስል እናፍቃለሁ አለ። ይሄ አገልግሎቱን ወደ መጨረሻ ሊዘጋ የነበረው ጳውሎስ ናፍቆት ምንድነው ብትሉት ይሄንን ነው የሚነግረን። ጴጥሮስም እንደዛ ነው የሚያወራን። የተገለጠ አንተ የህይወት ቃል አለ፣ አንተ የተገለጥክ የህይወት ቃል ነህ አለው። ካንተ ወዴት እንሄዳለን? በደንብ ልታደምጡ ይገባል አላቸው። እኛ ተረት ተከትለን አይደለም፣ ከገናናው ክብር የምወደው ልጄ የሚለውን ድምጽ ሰምተን ነው። በሌላ አማርኛ ኢየሱስ የተገለጠበት ዋነኛ ዓላማ እንድንለማመደው ነው፣ ኢንካውንተር እንዲኖረን ነው። ስለዚህ ኢየሱስ ክርስቶስን ሐዋርያት ሲነግሩን እንደ አይን ምስክር ሲመለከት አንድ ሰው ለምሳሌ ወንጀል ሲሰራ ያየ ሰው
ወንጀሉን የአይን ምስክር ተብሎ ተጠርቶ እንደሚሰብከው እንደሚናገረው አይደለም። ከወንጀሉ ጋር ትብብር የሌለው ወንጀሉ ሲደረግ ያየ ወንጀሉን የተመለከተ እንጂ ከወንጀሉ ጋር ምንም ግንኙነት የሌለው ሰው የአይን ምስክር ይባላል። ጌታ ኢየሱስ ክርስቶስን በተመለከተ ግን እነዚህ የአይን ምስክር የተባሉት ኢየሱስ ክርስቶስ ሲሞት ሲነሳና ሲራመድ ሲያደርግና ሲፈጽም የተመለከቱ ብቻ አይደሉም። ያዩ ሰዎች የነኩ ብቻ አይደሉም። ኢየሱስ ክርስቶስ በሕይወታቸው ላይ ጌታ አድርገው የተቀበሉ ናቸው። ኢየሱስ ጌታቸው ነው፣ አዳኛቸው ነው፣ ሕይወታቸው ነው። ካንተ ወዴት እንሄዳለን? አይተነዋል ብሎ አይደለም ብቻ የሚነግሩን፣ ቀምሰነዋልም ነው፣ ነክተነዋልም ነው። ኢንካውንተር አለን። ክርስቶስ ኢየሱስ ከተገለጠው ክርስቶስ ጋር ሕይወት የተገለጠበት ሶስተኛ ዓላማ፣ አንደኛ በመጀመሪያ የሚለውን አወራው፣ ሁለተኛ ሕይወት ተገለጠ። የተገለጠበት ሁለተኛው ዓላማ ምን እንደሆነ ታውቃላችሁ? እንድንለማመደው ነው። በምን አወቅን? ህብረት እንዲኖራችሁ ይላል። ፌሎሺፕ እንዲኖራችሁ። ህብረት ያለ ኮመን ዲኖሚኔተር አይመጣም። ህብረትን የሚያመጣው ኮመን ግራውንድ ነው። በዓለም ላይ ካለ ኮመን ግራውንድ ሰዎች ከሚሰበሰቡበት የጋርዮሽ ነገር በጣም ትልቁ የጋርዮሽ ነገር የህይወት ትስስር ነው። ለምሳሌ ሞትና ህይወት ነው ትልቁ ትስስር። ለምሳሌ በዚህ ምድር ላይ መበተን በጣም ከባድ የሆነ ህብረት የምን እንደሆነ ታውቃላችሁ? እድር። ለምን? ሁሉም ሟች ነው። ብር ስናገኝ ከቁብ እንወጣለን። ቤት ስንሰራ ከቤት ህብረት እንወጣለን። ከቤት ይሄ ቤት ከሚሰራበት ስራ ልንወጣ እንችላለን። ከሟት ግን ማንንም አትወጣም። ምክንያቱም ኤግዚት የለውም ዴስ። ስለዚህ ዘመናችንን በሙሉ እየከፈለን የምንኖረው ሞት ነው። ህይወትም እንደዛው ነው። ይሄ አሁን የጀመረን ህይወት የዘላለም ህይወት ነው። የማንወጣበት ህይወት ነው። ለዘላለም ከእግዚአብሔር ጋር የምንኖርበት ህይወት ነው። ሞትን የሚሻገር ህይወት ነው። ስለዚህ with this union ነው እግዚአብሔር በዚህ ህብረት ውስጥ ነው እኔና እናንተን ያስገባን። ስለዚህ ይሄ የተገለጠበት ህይወት እንድንለማመደው፣ ኢንካውንተር እንድናደርገው፣ ከዚህ ህይወት ጋር እንድንገናኝ የሚነግረን ሌላው የተገለጠው ህይወት ዓላማ ይሄንን ነው የሚነግረን። ህይወት የምንለማመደው ህይወት እንዲሆንልን ነው። እነዚህ የኖስቲክ አስተማሪዎች ኢየሱስን እንደ ምሳሌ ነው የሚያዩት። በምድር ኢየሱስ ሲመላለስ አይተነዋል። ኢየሱስ እንደተመላለሰው እኛም እንመላለሳለን ነው። ምክንያቱም ክርስቶስና እኛ አንድ አይነት የህይወት ክላስ ውስጥ አንድ አይነት ማንነት ነው ያለን። ሰው በስጋ ተገልጦ ሊኖረው የሚችለውን ህይወት ኢየሱስ እንደ ስጋ በስጋ ተገልጦ አምላክ በስጋ ተገልጦ አሳይቶናል። ስለዚህ የአምላክ አይነት ህይወት በዚህ ምድር ላይ እንኖራለን የሚሉ ሰዎች ናቸው የኖስቲክ አስተማሪ። በፍጹም የአምላክን ህይወት አንለስ ህይወቱን ካላከፈለን በምንም ልንሆን አንችልም። ስለዚህ ህይወት መካፈል ደግሞ ትትናን፣ ህይወት መካፈል ደግሞ ህይወት የለኝም፣ ህይወት መካፈል ደግሞ ኃጢአተኛና በደለኛ ነኝ ሞት ነኝ ብሎ እጅን መስጠት ያስፈልጋል። ኖስቲኮች ደግሞ እኛ ኃጢአት የለብንም ግን ህብረት አለን። ኃጢአት የለብንም ግን ህብረት አለን። ያለ ኢየሱስ ከአብ ጋር ህብረት አለን። በምን አማካይነት? በእውቀት። እሱ መንገድ ዝግ ነው። እሱ መንገድ ዘፍጥረት ላይ ዲያብሎስ ሰው የበላበት መንገድ ነው። እሱ የዲያብሎስ የጨለማው ዓለም መንገድ ነው። በክፉና ደግ ዕውቀት። ምክንያቱም የሰው ልጅ የወደቀው ከህይወት ወደ ዕውቀት ነው። ባወቀው ዕውቀት ራቆትነትን ነው የተመለከተው። ዛሬ ሃይማኖት እኮ በዚህ ዕውቀት ውስጥ ተመልከቱ። ብዙ ሃይማኖቶች የክርስቶስ ህይወትን እንለማመዳለን ብለው አይናገሩም አይደል? አያምኑም። ብዙ ሃይማኖት አይለማመድም። የሃይማኖት መሪውን ይናገራል እንጂ የሃይማኖት መሪው ከሱ ጋር ምንም ግንኙነት የለውም መጽሐፉን ከማምጣት ውጪ። ስለዚህ ብዙ የሃይማኖት መሪ የመጽሐፉ ሰዎች ናቸው። ኢየሱስ የህይወት ሰው ነው። ፍጹም አምላክ ፍጹም ሰው ነው። በህይወት የተገለጠ ጌታ ነው። ስለዚህ ከክርስቶስ ጋር ያለን ግንኙነት የመጽሐፍ ግንኙነት አይደለም፣ የህይወት ትስስር ነው ያለን። ምክንያቱም በሱ ህይወት ድነናል፣ በሱ ህይወት ተወልደናል፣ በሱ ህይወት አምልጠናል። ልጁ ያለው ህይወት አለው። የዚህ ክፍል አንዱ ሐሳብ ነው። ልጁ ካለው ምን አለው? እግዚአብሔር በኢየሱስ ስም አይኖቻችንን ያብራ። ልጁ ስላለን ህይወት አለን። ልጁ ስላለን ምን አለን? ህይወት አለን። ስለዚህ ከአብ ጋር ህብረት ያለን ከወልድም ጋር ህብረት ያለን በዚህ ህይወት አማካኝነት ነው። በዚህ ህይወት አማካኝነት ነው። በዚህ ህይወት አማካኝነት ነው ከስላሴ ጋር ህብረት አለን የሚለው። ዛሬ የእግዚአብሔር ቅዱሳን በእግዚአብሔር ቤት ውስጥ ይሄንን ህይወት እንዴት እንደምንለማመድ ይሄ ህይወት ምን አይነት መልክ እንዳለው ልንገራችሁና ይሄ የአንደኛ ዮሐንስ ምዕራፍ 1 ከ1 እስከ 4 ያለውን ሐሳብ እንጠቅልል። ከመጀመሪያ የተገለጠ ህይወት የምንለማመደው ህይወት ልምምድ ውስጥ አንዱ ትልቁ ህብረት አለን። ከማጋሉ ከአብ ጋር ከማጋ ከልጁ ከኢየሱስ ክርስቶስ ጋር በማ በኩል በወልድ በኩል ኢኒሻሊ ከእግዚአብሔር ጋር ያለን የህይወት ልምምድ የመጀመሪያው ልምምድ የሚባለው መወለድ ነው። ከእግዚአብሔር የተወለደ
ኃጢአትን አያደርግም። ከእግዚአብሔር የተወለደ ዓለምን አይወድም። ከእግዚአብሔር የተወለደ እያለ የሚናገረው ዓለምን አሸንፏል። ከእግዚአብሔር የተወለደ የመጀመሪያው ህብረታችን ከእግዚአብሔር በመወለድ ውስጥ ያለ የህይወት ስርዓት ነው። ከእግዚአብሔር ህይወት ጋር ያለን የመጀመሪያው ልምምድ መወለድ ነው። የህይወት የመጀመሪያው ኢኒሻል ላይፍ የምንለው በርዝ ነው አይደለም እንዴ? ሁለተኛ ነው ግሮዝ የሚመጣው። ስለዚህ የመጀመሪያው ኢኒሻል ክፍሉ ላይ የሚናገረው የህብረት መገለጫ መወለድ ነው። ምናልባት ዛሬ እዚህ ጉባኤ ላይ አዲስ የመጣ ሰው ካለ በጌታ በኢየሱስ ክርስቶስ አምኖ መወለድ ያስፈልጋል። የመጀመሪያው ክፍሉ የሚናገረው መወለድን ነው። ስለዚህ የመጀመሪያው በክፍላችን ላይ የምንመለከተው ይሄንን ነው። ሃይማኖት ሁሉ ጊዜ ሲወርድ ሲዋረድ የመጣ ካለ መመለሻ የለውም አይደል? ሲወርድ ሲዋረድ ሲወርድ ሲዋረድ እያለ እየተዋረደ ቁልቁል ይሄዳል። ክርስትናስ የተገለጠ ህይወት ከአንድ ክብር ወደ ሌላ ክብር የልጁን መልክ እስክንመስል ድረስ ይለውጠናል። እግዚአብሔርን በእውቀት ለመምሰል የሚሞክር አይደለም። እግዚአብሔርን አጠገባችሁ ያለውን ሰው እንኳን ራሱ በእውቀት ለመምሰል በጣም ነው የሚከብደው። ሰውን ለመምሰል ሁሉ ጊዜ ከመወለድ ጋር የተያያዘ ነው። ልጆቻችን እኛን የሚመስሉት ስላሳደግናቸው አይደለም። ልጆቻችን እኛን የሚመስሉት አብረውን ስለዋሉ አይደለም። ልጆቻችን የመጀመሪያ እኛን የሚመስሉት ከኛ ስለተወለዱ ነው። ስለዚህ ሚስጥራዊ ዕውቀት በእውቀት የሚተላለፍ መረጃ የሆነ ሃይማኖትን ኢየሱስ ለማብቃት ነው። ባይዘዌ ሁሉ ጊዜ እነዚህ የኖስቲሲዝም ትምህርት የዓለም ሁሉ የሃይማኖት መገለጫዎች ናቸው። ማንኛውም ሃይማኖት ተመልከቱ፣ ሁሌ የሚነግራችሁ ከዚህ ምድር እንዴት ወደ ሰማይ እንደሚሄድ ነው ትምህርቱ የሚሰራው። ቡዲዝም፣ ታኦይዝም፣ ኮንፎይዝም የዮጋ ልምምዶችን ጨምራችሁ ስኬፕ ማድረግ ነው። ከዚህ ቦዲ መውጣት፣ ያለ ቦዲ መሄድ። ባይዘወይ የፔንቴኮስታልስ አንዳንድ ሰዎች ሲሰብኩ ሰማለሁ። ከዚህ አካሌ ወጥቼ ሲሄድ የሚሉ ሰዎች አሉ። እነሱ ሰዎች እንዴት እንደወጡ ማን እንዳወጣቸውና ህጋዊ እንዳልሆነ ሊነገራቸው ይገባል። ይሄ ልምምድ የክፉ ልምምድ ነው። በእርግጠኝነት ነው የምነግራችሁ። እግዚአብሔር ከዚህ እንድንወጣ አይደለም የሚፈልገው፣ በዚህ ውስጥ እንድንኖር ነው የሚፈልገው እግዚአብሔር። ይሄንን ሰው ለምን የሊሚቴሽን ሰው መንፈስ ነፍስና ስጋ ያለው ኮምፖነንትን ውስጥ ነው የሚኖረው። እግዚአብሔርን በመልክ መንገልጠው በመንፈስ በነፍስና በስጋችን ነው። መንፈሳችን ብቻ የተለየ ቅዱስ ብፁዕና የበቃ አድርገን አካላችንን ማንቋሸሽ መጽሐፍ ቅዱስ አይደለም። ሰውነት ለጌታ ነው። ሰውነታችሁ የእግዚአብሔር ቤተ መቅደስ ነው። ክርስቶስን እንዳስነሳ ያስነሳዋል። ከክርስቶስ ጋር የሚተባበር እሱ አንድ መንፈስ ነው ተብሎ ተጽፏል። lower value of body ወጥቼ ሲሄድ ይላሉ። ስክሪፕቸራል አይደለም ይሄ። የታኦይዝም የኮንፎይዝም የቡዲ የፋሪስት ልምምድ እኮ ነው በእውነት። የእግዚአብሔር ዓላማ ኢየሱስ ክርስቶስ እግዚአብሔር ወደ ሰውነት ለመግባት ይጥራል፣ ሰው ከሰውነት ለመውጣት። በዚህ እኮ ነው የተለያዩ ሃይማኖት በዛ በርና በዚህ በር እኮ ነው የወጡት። እግዚአብሔር በልጁ አማካይነት ስጋ ለብሶ ወደዚህ ምድር ሲመጣ ሃይማኖት ደግሞ ከስጋ የሚወጣበትን ትምህርት እያስተማረ በዛኛው በር ወጣ። ከአካል ለመውጣት የሚደረግ ትምህርት በሙሉ ዲመኒክ ነው። አካልን ትቶ ለመሄድ የሚፈልግ አስተምሮ በሙሉ ዲመኒክ ነው። ስለዚህ ይሄ ዕውቀት ምጡቅ ዕውቀት ተገልጦልናል የሚሉት ለምንድን ነው? ከዚህ አካል ወጥተው። ምክንያቱም ኢየሱስ በስጋ አልመጣም የሚሉት ይሄ እስር ቤት ነው። መንፈሳዊ ነገርን እንዳገልጥ ያደረገው ይሄ ነው። ስለዚህ ምን አድርገው? አጎስቁለው፣ የሚፈልገውን ከልክለው። ምንን ማለቱ ነው? ከዛስ የፈለገውን ደግሞ አድርግበት። በላ ጠጣ፣ ምንም ከእግዚአብሔር ጋር የሚያገናኘው የለም። ምግብ ለሆድ ነው፣ ሆድም ለምግብ ነው። ሁለቱንም ያጠፋቸዋል። ይሄ የቆሮንቶስ የጳውሎስ መልእክት አይደለም። አንደር ኮቴሽን የተቀመጠ ነው። የስሎጋን ነው። የቆሮንቶስ የኖስቲክ እምነቶች አይደለም አላቸው። ሰውነት ለጌታ ነው። ሰው ከዚህ ምድር እንዲወጣ የእግዚአብሔር ዓላማ አይደለም። ካስፈለጋችሁ የራእይ መጽሐፍ የሚነግረን ወደፊት አዲስ ሰማይና አዲስ ምድር አለ። በምድር ነው የምንኖረው ወደፊት። ምክንያቱም እግዚአብሔር ኦሪጂናል ኢንቴንሽኑን አይለውጥም። ስሙ ይባረክ።
በቃ ሰው ለዚህ ምድር ነው የተሰራው። ይሄንን በጣም ማወቅ አለብን። አንዳንድ ሰው የበጎ ሐዋርያቶች እድለኞች ናቸው። ኢየሱስ በምድር ሲመላለስ አብረው ስለነበሩ ብዙ ነገሮችን ያውቃሉ። አሁን እኮ መጽሐፍ ቅዱስ ከበጎ ሐዋርያት ጋር አብረው ስለተመላለሱ ሳይሆን ኢንካውንተር ነው ያላቸው፣ በህይወት ትስስር ነው ያላቸው። እኛም ዛሬ ከበጎ ሐዋርያት ጋር እኩል ላንኖር እንችላለን። እነሱ ባስተማሩት ትምህርት ግን ከአብ ጋር ህብረት አለን። አይገርምም? እነሱ ብቻ አይደለም ከወልድ ጋር ህብረት ያላቸው፣ እናንተ ህብረት አለን። ጴጥሮስም ሲናገር ከኛ እኩል የተስተካከለ እምነት ላላችሁ ብሎ እኮ ነው የሚናገረው። የቅርርቦች ትምህርት የኒቆዲሞስ ትምህርት ነው። እንዳንተ አይነት መምህር አይቻል ያቀማሉ። ማታ ማታ እየተከተለ ጧት እዛ ሊያስቀድስ ማለት ነው። እንዳንተ አይነት አስተማሪ የለም ሲሉ ዳግም ተወለድ ባካሉ። ምክንያቱም ኢየሱስ ክርስቶስ በማታ ማታ ደቀ መዝሙር የመሰብሰብ ዓላማ የለውም፣ በመወለድ ነው አሉ። ከኔ ጋር መሆን ከፈለክ በህይወት መካፈል ነው አሉ። ስለዚህ በዚህ በዮሐንስ መልእክት ላይ 6 ጊዜ ዳግም መወለድ የሚሉ ቃላቶችን ተጠቅመዋል። አንደኛ ዮሐንስ 5:1 ላይ የመዝጊያ ሐሳብ ላድርገው። ይሄን ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። አንደኛ ዮሐንስ 5:9-13 ይህንን ሐሳብ ይደግምልናል። ስለዚህ ይህንን እናያለን። አንድ ነገር በጣም ደስ ይበለን። ህብረት እንዲኖራችሁ አልቲሜት ኢንቴንሽኑ ደግሞ ህብረት እንዲኖራችሁ ብቻ አይደለም፣ ደስተኛ እንድትሆኑ። አንድ እውነተኛ ታሪክ ልንገራችሁ። በህብረት ውስጥ ስላለ ደስታ ገላጭ የሆነ ቃል። አንድ ሰው እናትና አባቱ ጋር አብሮ ይኖር ነበር እና እናትና አባቱ በመኪና አደጋ 9ኛ ክፍል ተማሪ ሆኖ በህይወት ይለዩታል። ከተለዩት በኋላ ለቅሶ ላይ ተቀምጦ ሰዎች ይመጡና ወራሽነን የሚሉ ሰዎች መምጣት ጀመሩ። ከዛ ረኔኔ ልጅ ሌላ ልጅ የላቸውም ወራሽ አይደላችሁም ሲል አንተ እኮ አሳደገው ነው እንጂ ልጃችሁ አይደለም አሉት። ሰዎቹ ሳይነግሩት ከማን ወስደው እንዳሳደጉት ሳያቅ ይሄ ልጅ ከመጀመሪያ የኖሩን ማያቀም ከማን ጋር ህብረት እንዳለው ማያቀም። ስለዚህ አይሶሌትድ ስለሆነ ግሬዱ መውረድ ጀመረ። አስተማሪው ጠርቶ ቤተሰቦች አልፈዋል፣ በሐዘን ውስጥ አልፋል፣ አሁን ተጽናና ምናምን አለው። አይ እኔ ቤተሰብ ሐዘን ብቻ አይደለም የጎዳኝ፣ አዶፕትድ ነኝ፣ አባት የለኝም፣ ፋዘርለስ ነኝ አለው። ይሄ ነው ደስታዬን የወሰደው፣ ይሄ ነው ደስታዬን የነጠቀው። ከየት እንደመጣው ወዴት እንደሚሄድ ስለማላቅ የሐዘኔ ምንጭ ይሄ ነው አለ። ጌታ ኢየሱስ ከየት እንደመጣ ወዴት እንደሚሄድ አውቆ እግርን አጠበ አለ። የኢየሱስ ክርስቶስ ኢምፓወርመንት ኦፍ ሚኒስትሪ ኦሪጂናልና ዲስቲኒን ማወቅ ነው። ኦሪጂናልና ዲስቲኒን የማያውቅ ሰው ከባድ ነው። ዳግም ተወልደሃልን በክርስቶስ ኢየሱስ የእግዚአብሔር ሕይወት አለንን የማይቀበል ሃይማኖት ካለ ወደ ጌታ እቅፍ ደግሞ ለዘላለም አብረን እንኖራለንም ደግሞ ጥያቄ ውስጥ የሚከተ ካለ ወገኖች ወይ ደስታችን ነው የሚነጠቀው። ላትድኑ ትችላላችሁ፣ ደስታችንን ነው የሚነጥቀን። እኔ ላልድን የማልችልበት እኔ የት እንደምደርስ የማላውቅበት መኪና ውስጥ ተሳፍሬ መቼ ነው የምደርሰው? የት ነው የምደርሰው? ማን ነው የሚመልስልኝ? ኢየሱስ ለዚህ መልስ ነው። የአንደኛ ዮሐንስ መጽሐፍ ምዕራፍ 5 ላይ ሲናገር የዘላለም ሕይወት እንዳላችሁ ታውቁ ዘንድ እጽፍላችኋለሁ። የዘላለም ሕይወት አለን። ልጁ ያለው ሕይወት አለው። ምን አይነት ሕይወት? ጅማሬ የሌለው ሕይወት፣ የማይቆም ሕይወት፣ የማይወሰድ ሕይወት። ዘፍጥረት ላይ እኮ አዳም የሚገድለውን ከበላ በኋላ የዘላለም ሕይወትን የሚሰጠውን ዛፍ እንዳይበላ ከኤደን ገነት እግዚአብሔር በፍቅር ያስወጣበት ትልቁ ዓላማ ምን እንደሆነ ታውቃላችሁ? ለዘላለም ሙት ሆኖ እንዳይቀጥል። የሕይወት ዛፍ የዘላለም ሕይወት ከሆነ ያ የሕይወት ዛፋችን ኢየሱስ ነው። ስሙ ይባረክ። ምክንያቱም እግዚአብሔር የተቀበለን በሕይወት ነው፣ የሚያኖረንም በሕይወቱ ነው። በኋላም የሚቀበለን የሕይወት መዝገብን አይቶ እግዚአብሔር በመጨረሻ በነጩ ዙፋን ላይ የሚታየው ሕይወት ነው። የማንህ ነው? እንደዚህኛው አባትና እናቱን የማያውቅ ከሆነ ነው ከባድ የሚሆነው። እኛ ግን አባ ብለን የምንጮህበት የልጁ መንፈስ አለን። አንደኛ ዮሐንስ ሲናገር እኛ ምስክርነት አለን ይላል። we have a witness። በመንፈሳችሁ ልጆች መሆናችሁን መንፈሱ ይመሰክራል። የዚህ ዓላማ አንዱ እሱ ነው። ስለዚህ የእግዚአብሔር ቤተሰቦች ከሆንን ከእግዚአብሔር ጋር ህብረት ካለን አንደኛ ከዚህ ሕይወት የተነሳ ጻድቅ ነን። ክፍሉ ይናገራል። አንደኛ ዮሐንስ 2:29 ላይ ጻድቅ ነን። ሁለተኛ ኃጢአትን በልምድ ደረጃ
ደስተኛ ሆነን ልንለማመድ አንችልም። 3:9 ላይ ያወራል። ወንድማችንን የምንወድ እንሆናለን፣ ዓለምን የምንጠላ እንሆናለን። እነዚህ በሙሉ ህይወቱን ስንለማመድ የምንለማመዳቸው ህይወቶች ናቸው። በህይወት ውስጥ ያሉ ልምምዶች ናቸው። ዛሬ አንድ ነገር ልንገራችሁ። በህይወታችሁ ውስጥ ድካም ያለ፣ በህይወታችሁ ውስጥ የምትቸገሩበት ነገር ያለ ሰዎች ይሄንን ችግር ለመፍታት ሰዋዊ ከሆነ ነገር አትጀምሩ። መጀመሪያ ያለባችሁ ስለ ህይወት ቃል ያላችሁን ከመጀመሪያ የነበረውን አጥብቃችሁ በማወቅ ጀምሩ። ይሄ ህይወት በእናንተ መስራት ሲጀምር በኃጢአት ላይ ማሸነፍ ይሄ ምክንያቱም ይሄ ህይወት ነው በኃጢአት ላይ ያሸነፉ። በደንብ ስሙ። ይህችን እንደማጠቃለያ ልንገራችሁ። እግዚአብሔር ሁላችንንም ሲጠራን አይደክሙም፣ ይችላሉ፣ ማስፈንጠር ነው የሚፈልጉት ብሎ አይደለም የጠራን። አያችሁ እግዚአብሔር ማስፈንጠሪያ ሳይሆን መኖሪያ ነው። ብዙ ሰው እግዚአብሔርን እንደ ማስፈንጠሪያ ነው የሚጠቀምበት ለመዳኛ። እግዚአብሔር ማዳኛ ብቻ ሳይሆን መኖሪያችንም ነው። በእያንዳንዱ የህይወት ገጠመኞቻችን ላይ የሚገጥሙንን ችግር ለመፍታት ግላዊ ከመሆን በራስ አቅም ከመጣር እግዚአብሔር ዘመናችንን ይጠብቅ። ስንጠራ ራሱ እናንተ ደካሞች ተብለን ነው አንችልም። ታዲያ ምን እናድርግ? አንችልምና ዝም ብሎ ይሰልጥንብን አይደለም። የህይወት ቃልን አጥብቀን በመረዳትና የህይወት ቃልን አጥብቀን ፎከስ በማድረግ ከዚህ ከህይወት ቃል ጋር ህብረት ማድረግ ስንጀምር የቱ ጋር እንደተወን በምን ምክንያት እንደተወን ሳናቅ ከህይወታችን ተነቅሎ ይሄዳል። ለምን? ጌታ ኢየሱስ ክርስቶስ በሰማይና በምድር ከምድር በታች ከሚጠራው ስም ሁሉ በላይ ስም ያለው ጌታ ነው። ኢየሱስ ያላሸነፈው ለኢየሱስ እጅ ያልሰጠ ምንም ነገር የለም። ስለዚህ አሁን አማራ አይደለም የሚፈልገው። ይሄ ያሸነፈውን ኢየሱስ በልባችሁ ላይ ማንገስ ስትጀምሩ መድቀቅ ይጀምራል፣ ቦታ መልቀቅ ይጀምራል፣ እጅ መስጠት ይጀምራል። አሁንም እግዚአብሔር በእኛ ህይወት ውስጥ ቅድስናን የሚሰራው በእኛ አቅም አይደለም፣ በልጁ ጉልበት ነው። ይሄንን ብዙ አማኝ ማወቅ አለበት። የዳነው ብቻ አይደለም በኢየሱስ የምንቀደሰውም በሱ። ወንጌል እችላለሁ ለሚል አልተሰጠም። መቀደስም መጽደቅም ለሚችል ሰው በራሱ አቅም መንግስተ ሰማይ መግባት ለሚችል ሰው የተሰጠ አይደለም፣ ለደካሞች ነው። ጥሪውም ደካሞች ነው የሚለው። አቅም ያላችሁ ኳሊፋይድ የሆናችሁ አይደለም የሚለው። እግዚአብሔር ያልወለደውን አያሳድግም። አድጎ የሚመጣ ችሎ የሚመጣን ሰው እግዚአብሔር አያሳድግም። እግዚአብሔር የሚያሳድገው የማይችለውን የወለደውን ህይወቱ ላይ ጥገኛ የሆነውን እያንዳንዱን ቀን ምሕረትንና ጸጋ ወደ ጸጋው ዙፋን እየገባ የሚቀበለውን በእግዚአብሔር ጸጋ የሆነውን ሁሉ የሆንኩት እያለ የሚቆጠረውን ብቃቱ ከሱ እንዳልሆነ የሚቆጠር በሸክላ ዕቃ ውስጥ የከበረ መዝገብ ካስቀመጠው የሚነሳውን እሱን ጥገኛ እግዚአብሔር ይፈልጋል። ስለዚህ ዘመናችን በሙሉ ጥገኛ ሆኖ ነው የሚያልቀው። በዚህ ዓለም ላይ በራሳችን የበቃን እንደሆነ አንደገፍም። የሆነ ነገርም ይችላል ብለን አንደገፍም። ስሙ ይባረክ። የሆነውን ሁሉ የሆነው ከርሱ የተነሳ ነው። ስሙ ይባረክ። ስለዚህ እጆቻችንን ስናነሳ እግዚአብሔር አንድ ነገር ያደርጋል። ክርስቶስን በኃይል ይስለዋል፣ በኃይል ይገልጠዋል። ጳውሎስ እሱን ነው የሚነግረው። ምጥ ይዞኛል አለ። ምን? ክርስቶስ በውስጣችሁ በኃይል እንዲሳል ህብረት ስታደርጉ አንደኛው ኃጢአትን መጻየፍ ትጀምራላችሁ። በኃጢአት ላይ አቅምን ታገኛላችሁ። ፍጹም የሆነ የሳቲስፋክሽን ይሄ ደስታችሁ ፍጹም እንዲሆን የሚለው ቃል ሳቲስፋይድ ላይፍ የረካ ህይወት ያለው በማግኘትና በማጣት አይደለም። ሰው ሁሉን ይለምዳል። ገንዘብ ይለመዳል፣ ትዳር ይለመዳል፣ አገልግሎት ይለመዳል፣ ማግኘት ይለመዳል። አንድ ግን የማይለመድ ሁሉ አዲስ የሆነ ህይወት አለ፣ የመለኮት ህይወት። ከምድር በታች ያለው አለ መክብብ ሲናገር ከፀሐይ በታች ያለው ሁሉ ምን አይነት ነው አለ? ከንቱ፣ የከንቱ ከንቱ ነው አለ። የሰውዬ ዝም ብሎ እንደኔ አይደለም ከንቱ የሚላችሁ አለ የተባለውን ሀብት አለ የተባለውን ስልጣን የነበረው ሰው ነው። ግን ሁሉ ከንቱ ነው አለ። ከየት? ከፀሐይ በታች። አዲስ ነገር ያለው ከፀሐይ በላይ ነው። ከፀሐይ በላይ ያለው ደግሞ እሱ ኢየሱስ ነው። እዚህ ምድር ላይ እኔና እናንተ ህይወት ሆኖናል። ኢንጆይ አድርጉ። በጌታ መደሰትን ተለማመዱ። የዚህ ህይወት ልምምድ መወለድን ብቻ አይደለም፣ ኃጢአትን ማሸነፍ ብቻ አይደለም፣ በጌታ በራሱ መደሰት። ደስ ደስ ይለኛል እግዚአብሔርን ስትራው፣ በሱ መደሰት፣ በራሱ በእግዚአብሔር መደሰት። አንዳንድ ጊዜ የሆነ ነገር ኖራችሁ ድንገት ያወራችሁ ቢዚ ሆናችሁ ዝም ብሎ ደስ አይላችሁ? የሆነ ነገር ትዝ ብሏችሁ። ስለዚህ የልባችን ደስታ ኢየሱስ ይሁን። ዓለም የማይወስደው ደስታ፣ ዓለም የማይሰጠን ደስታ፣ ዓለም ሊነጥቀን የማይችለው ደስታ ኢየሱስ ነው። ይሄ መንፈስ ጓዳችሁ ላይ ይግባ። ከዚህ በኋላ ጭንገፋና ሞትን አትለማመዱም።
ከዚህ በኋላ ማጣትና ጉስቁልናን አትለማመዱም። ከዚህ በኋላ ልጁን መለማመድ ይሆንላችኋል። እረፍት መለማመድ ይሆንልናል። ክብር መለማመድ ይሆንልናል። ኃይል መለማመድ ይሆንልናል። ጉልበትን መለማመድ ይሆንልናል። በመንገድ እየሄድን ቃል ትዝታችን ይሆናል። መንፈስ ቅዱስ የሕይወታችን ጌታና ራስ አድርገን ሾመናል። ክርስቶስን በኃይል እንድትገልጠው ክርስቶስን በኃይል እንድትገልጠው የትንሣኤ መንፈስ በሕይወታችን እንዲሰራ የሞተ ነገር ሕያው እንዲሆን በጨለማ የተቀመጠ ነገር እንዲለወጥ በጉስቁልና የተወረሰ ነገር ሁሉ አሁን በመንፈስ አቅም እንዲወረስ ክርስቶስ በኃይል እንዲሳል ክርስቶስ በኃይል እንዲገለጥ ክርስቶስ በኃይል እንዲኖርብን እኔ ዛሬ በኢየሱስ ስም ጸልያለሁ።